ሰላም እንደምን አላችሁ? ዶክተር መስፍን ባይሉ እባላለሁ። በደብረ ብርሃን ዩኒቨርሲቲ ሐኪም ግዛው ሆስፒታል የአንጎል ህብረሰረሰርና ነርቭ ዘንግ ጡንቻ ህክምና ስፔሻሊስት ባለሙያ ነኝ። ለዛሬው ይዤላችሁ የመጣሁት የመወያያ ርዕስ ኤፒሌፕሲን በተመለከተ ይሆናል። እንግዲህ በኤፒሌፕሲ ዙሪያ የሚታዩ አንዳንድ ክፍተቶችን በዚህ የመወያያ ፕሮግራም ለማጥራት እሞክራለሁ። እንግዲህ ኤፒሌፕሲን ስንጀምር መጀመሪያ ላይ ከትርጓሜው እንጀምራለን። ኤፒሌፕሲ ስንል ምንም ማለታችን ነው የሚለውን በማብራራት እጀምራለሁ። እንግዲህ ኤፒሌፕሲ አካላዊ የአንጎል የህመም አይነት ነው። አካላዊ ስል ምን ለማለት ፈልጌ ነው? ከኤፒሌፕሲ ጋር ተያይዞ የሚነሱ በማህበረሰባችን ውስጥ ብዙ የተሳሳቱ አመለካከቶች፣ አስተሳሰቦች አሉ። በተለይ ኤፒሌፕሲን ከእርኩስ መንፈስ ጋር ከሌላ ከማይታይ ከማይዳሰስ አካል ጋር አያይዞ ስለሚታሰብ ሕክምናውን የበለጠ ውስብስብና አዳጋች ያደርገዋል። ስለዚህ እንደ ማንኛውም ህመም ልክ የልብ ህመም፣ የኩላሊት ህመም እንደምንለው የአንድ ሰው አንጎል እክል ሲገጥመው በውስጡ በሚፈጠር የነርቭ ህዋሳት አለመግባባት የተከላካይና የአንቂ የነርቭ ህዋሳት የሚኖራቸው የሁለትዮሽ መስተጋብር እክል ሲገጥመው የሚፈጠር የአንጎል ንዝረት ኤፒሌፕሲ ይባላል። እንግዲህ በአማርኛው ሲተረጎም የሚጥል ህመም የሚለውን ስያሜ ያገኛል። ምናልባት ይሄ የሚጥል ህመም የሚለው ስያሜ ብዙ ጊዜ ለአግሎና መገለል ሊዳርግ የሚችል ስያሜ ነው ብዬ አስባለሁ። ምክንያቱም የሚጥል ህመም ሁሉ ኤፒሌፕሲ አይደለም፣ ሁሉም ኤፒሌፕሲ ደግሞ የሚጥል ላይሆን ይችላል። ስለዚህ ከዚህ ጋር ተያይዞ ከአማርኛው ይልቅ የህክምና ቃሉን ብንጠቀም የተሻለ ነው። ይህንን ካልን እንግዲህ ታሪካዊ ዳራ ምን ይመስላል? ኤፒሌፕሲ በሰው ልጅ ታሪክ ውስጥ መቼ ጀምሮ ነው መታወቅ የጀመረው? ህክምና ውስጥ እንዴት ነው የሚለውን ለማስረዳት እሞክራለሁ። እንግዲህ ኤፒሌፕሲ ብዙ ሺህ ዓመታትን ከሰው ልጅ ጋር ብዙ ዘመን የተሻገረ ጥንታዊ ህመም ነው። ጥንታዊ የአንጎል አካላዊ ህመም ነው። ያም ሆኖ ጥንት የነበረው አስተሳሰብ አሁንም ከብዙ ዘመን በኋላ ምንም ሳይቀየር ዛሬ ላይ በተመሳሳይ ሁኔታ አንድ አይነት እሳቤ በብዙ የሀገራችን ማህበረሰብ ዘንድ ተሰራጭቶ ይገኛል። ይህም የመንፈስ ህመም ነው ወይም ደግሞ የአጋንንት የሰይጣን ህመም ነው ተብሎ ይታሰባል። ከዛ በመቀጠል የበሽታው ስርጭት ምን ይመስላል የሚለውን እንመለከታለን። ኤፒሌፕሲ በአሁኑ ሰዓት በአማካኝ ወደ 65 ሚሊዮን የሚጠጉ ሰዎችን አጥቅቶ ይገኛል። ይሄ በዓለም ዙሪያ ያለው መረጃ ነው። በመቶኛ አሰላል ስንተነትነው በተለያዩ የእድሜ ክልል የተለያየ መጠንና ስርጭት ይዞ እናገኘዋለን። በወጣቶች በጎልማሶች ላይ ዝቅተኛ መጠን ያለው ህመም ነው። ከ0.5 እስከ 0.8% ይዞ እናገኘዋለን። ከፍተኛ ስርጭት ሆኖ የምናገኘው በአዛውንቶች ላይ እና በህፃናት ላይ ባሉ የእድሜ ክልል ነው። ለምሳሌ ስንመለከት በአዛውንቶች ላይ ወይም ደግሞ አዛውንት ስንል ከ60 ዓመት የእድሜ ክልል በላይ ማለታችን ነው። በእነዚህ የእድሜ ክልል ባሉ ሰዎች ላይ ከ100 ሰዎች ውስጥ በአማካኝ 4 ሰዎች ላይ ኤፒሌፕሲ
ይገኝባቸዋል ማለት ነው። በዚህ መረጃ መሰረት ኤፒሌፕሲ ትልቅ ችግር እንደሆነ መረዳት እንችላለን። በሀገራችን ስንመለከት ከ1000 ሰዎች ውስጥ 5 ሰዎች ላይ ኤፒሌፕሲ እንዳለ በጥናት ወይም ደግሞ መረጃዎች አረጋግጠዋል። ስለዚህ ሰፊ ማህበረሰብ ችግር ነው። ችግሩ ከግለሰብ አልፎ የሀገርም የመንግስትም ችግር እንደሆነ ማሳየት ይቻላል በስርጭቱ ስፋትና መጠን አኳያ ስንመለከተው። ከዛ በመቀጠል ለምንድነው ኤፒሌፕሲ ወይም ደግሞ ኤፒሌፕሲ እንዴት ይፈጠራል፣ መነሻው ምንድነው የሚለውን በዝርዝር ስንመለከት እንግዲህ ኤፒሌፕሲ እንደማንኛውም ህመም የራሱ የሆነ መነሻ ምክንያቶች አሉት። በአጠቃላይ በ6 ዋና ዋና የመነሻ መንስኤዎች ኤፒሌፕሲ ሊከሰት ይችላል በአንድ ሰው ላይ። ከኤፒሌፕሲ ነፃ ሆኖ የሚወለድ ሰው የለም። ሁሉም ሰው በኤፒሌፕሲ የመያዝ እድል ሊኖረው ይችላል። ስለዚህ ኤፒሌፕሲ ጾታን፣ ዘርን፣ ሃይማኖትን መሰረት አድርጎ የሚያጠቃ ሳይሆን ሁሉንም የሰው ልጆች ሊያጠቃ የሚችል የአንጎል አካላዊ ህመም ነው ማለት ነው። ስለዚህ የመጀመሪያውና ትልቁ መንስኤ በዓለም ዙሪያ ተብሎ የሚታወቀው የጀርም ወረራ በአንጎል ውስጥ ሲከሰት ነው፣ ወይም ደግሞ ብሬን ኢንፌክሽን እንላቸዋለን። እነዚህ በዓለም ላይ እንደ ምክንያትነት ይጠቀሳሉ። የመጀመሪያው ብሬን ኢንፌክሽን ወይም ደግሞ የአንጎል ጀርም ወረራ ከሚባለው ውስጥ ኒውሮሲስታይት ሰርኮሲስ የሚባለው ኢንፌክሽን ነው። ሁለተኛው በሀገራችን በከፍተኛ ሁኔታ ተሰራጭቶ የሚገኘው ቱበርኩሎሲስ አንጎልን ሲያጠቃ የሚከሰት ሴንትራል ነርቨስ ሲስተም ቱበርኩሎሲስ እንለዋለን። ከዚህ ጋር ተያይዞ የሚከሰት ኤፒሌፕሲ አለ፣ ወይም ደግሞ እንደ አንድ የኤፒሌፕሲ ምክንያት ሆኖ ሊከሰት ይችላል ማለት ነው። ሶስተኛው የኢንፌክሽን አይነት ኤችአይቪ ኤድስ ነው። ስለዚህ ኤችአይቪ ኤድስ ለኤፒሌፕሲ እንደሚዳርግ ማወቅ ያስፈልጋል። ኤችአይቪን መከላከል ማለት በተዘዋዋሪ ኤፒሌፕሲን መከላከል እንደሆነ መታወቅ ይኖርበታል። ከዛ በመቀጠል በአግባቡ ያልታከመ የማጅራት ገትርና የአንጎል ብግነት ኢንፌክሽኖችም ለኤፒሌፕሲ ሊዳርጉ ይችላሉ። በተለይ በጨቅላ ህጻናት ላይ በአጠቃላይ የሚከሰት የማጅራት ገትር በትክክል ካልታከመ ተባብሶ መጨረሻ ላይ ወደ ኤፒሌፕሲ ደረጃ ሊደርስ ይችላል። ስለዚህ ምንድነው የሚባለው? ኤፒሌፕሲን በብዙ መንገድ መከላከል ይቻላል። አንዱ በክትባት መከላከል ይቻላል። በክትባት መከላከል ይቻላል ሲባል ለኤፒሌፕሲ የሚዳርጉ መከላከያ ዘዴዎችን መሰረት ያደረገ የመከላከል እና የመቆጣጠር መርህ ተግባራዊ ስናደርግ ነው። ከዚህ ውስጥ አንዱ የክትባት አገልግሎት ነው። ሜኒንጃይቲስን ወይም ደግሞ ማጅራት ገትርን የሚያመጡ ጀርሞችን በመከላከል መርህ መከላከል ስለሚቻል ሜኒንጃይቲስን መከላከል ማለት የኤፒሌፕሲን መከላከል ማለት ነው። ሁለተኛው የኤፒሌፕሲ መንስኤ ስትራክቸራል ይባላል፣ ወይም ደግሞ በአንጎል ላይ አካላዊ ጉዳት ሲደርስ ነው። እንግዲህ በአንጎል ላይ አካላዊ ጉዳት በልዩ ልዩ ምክንያቶች ሊደርሱ ይችላሉ። በዋናነት በተለይ በአዋቂዎች ላይ ስትሮክ የሚባለው አካላዊ የአንጎል ህመም ሲከሰት መጨረሻ ላይ ወደ ኤፒሌፕሲ ሊያደርስ ይችላል። ስለዚህ ስትሮክን በብዙ መንገድ መከላከል ይቻላል፣ በተገቢው መንገድ ማከም ይቻላል። ያንን አደረግን ማለት በተዘዋዋሪ አሁንም ኤፒሌፕሲን ተከላከልን፣ ኤፒሌፕሲን ተቆጣጠርን ማለት እንችላለን። ሁለተኛው ከዚህ ጋር ከስትራክቸራል መንስኤ ጋር ተያይዞ የሚነሳው እንደ ምክንያትነት የአንጎል አካላዊ ምት ወይም ደግሞ ፊዚካል ትራውማ ሰዎች በተለያዩ ምክንያት ጭንቅላታቸው ላይ የዱላ ምት ይደርስባቸዋል። ከዛ ጋር ተያይዞ የሚከሰት የአንጎል ጉዳት ለኤፒሌፕሲ ሊዳረግ ይችላል። ይሄም ፖስት ትራውማቲክ ኤፒሌፕሲ ሲንድሮም ወይም ደግሞ ዲስኦርደር እንለዋለን። ስለዚህ አካላዊ የዱላ ምትን በመከላከል ኤፒሌፕሲን ማስቀረት፣ ኤፒሌፕሲን መከላከል ይቻላል። ሶስተኛ የምናገኘው ከዚህ ከስትራክቸራል መንስኤ ጋር ብሬን ቲዩመር ወይም ደግሞ የአንጎል እጢ የሚባሉት በተለያዩ የአንጎል ክፍሎች ላይ በሚከሰቱ
አንጎል እጢዎች አማካኝነት ኢፕለፕሲ ሊያስከትሉ ይችላሉ። በመቀጠል የምንመለከተው እንደ መንስኤ የሚጠቀሰው የአንጎል ብግነት ወይም ደግሞ ኢሚን ኮዝ እንላቸዋለን። የአንጎል ብግነት ወይም ደግሞ ኦቶኢሚዩን ኢንኬፋላይትስ፣ ኦቶኢሚዩን ኢፕለፕሲ የሚባል አለ። ከዚህ ጋር ተያይዞ ይህ እንኳ በስፋት እንደ ምክንያትነት የሚጠቀስ አይደለም፣ ግን በአንዳንድ በጥቂት ሰዎች ላይ ሊከሰት ይችላል ማለት ነው። ከዛ በመቀጠል እንግዲህ አራተኛው ላይ ደርሰናል። በአምስተኛነት እንደ ምክንያት የሚጠቀሱት ሜታቦሊክ ዲስኦርደሮች በተለያዩ ሰዎች ላይ ሲከሰቱ ለኢፕለፕሲ እንደ ምክንያትነት ሊሆኑ ይችላሉ ማለት ነው። እነዚህ ሜታቦሊክ ዲስኦርደሮች ወይም ደግሞ ችግሮች የምንላቸው ለምሳሌ የግሉኮዝ የሚባለው ንጥረ ምግብ ከተለያዩ የሰውነታችን ክፍል ወደ አንጎል በሚያደርገው ዝውውር ሂደት ውስጥ እክል ሲገጥመው ወይም ደግሞ ግሉኮዝ ትራንስፖርት ዴፊሽንሲ የሚባለው ሜታቦሊክ ዲስኦርደር ሲኖር በዚህ ችግር የተጠቁ ሰዎች ኢፕለፕሲ ሊያጋጥማቸው ይችላል። መጨረሻ ላይ እነዚህ ከአምስቱ መንስኤዎች በምርመራ ምንም አይነት የተገኘ መንስኤ ከሌለ መጨረሻ ላይ ሳይንስ ምን ብሎ ነው የሚደመድመው? አይዲዮፓቲክ ወይም ደግሞ ምክንያቱ ያልታወቀ ኢፕለፕሲ ብሎ ይደመድማል ማለት ነው። ምክንያቱ ያልታወቀ ኢፕለፕሲ ሲባል ኢፕለፕሲው ምክንያት የለውም ማለት ሳይሆን የሰው ልጅ አቅም አሁን ባለው ደረጃ ማወቅ አልቻለም ማለት ነው እንጂ እንዳረዳድ ሁሉም ችግር የራሱ የሆነ መንስኤ እንዳለው ይታመናል።